ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ኢትዮጵያ 12 ነኝ። የክሮረስ ታናሽት እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ ጋይስዬ? ሰላም ናችሁ ወይ ቤተሰብ? ሰብስክራይብ ስለምታደርጉልኝ፣ ኮፒ ስለምታደርጉልኝ፣ ስለምታበረታቱ ለሁሉም ነገር በጣም አመሰግናለሁኝ ቤተሰብዬ። ኑ ቁርስ እንብላ፣ ኑ ቁርስ እንብላ። ቁርስ ልበላ ነው ቤተሰብ። አሁን ስራ ጨርሼ ዛሬ ሐሙስ አይደለም ቤት አጥቤ። እኔ በነገራችን ቤት አልወለውልም ቤተሰብ። ቤት እኔ ተወለውል ደስ አይለኝም። የምሬን ነው የምነግራችሁ። ጥብ ታረገው ነው ቆሻሻው ውልቅ ብሎ የሚሄድልኝና ቤት አጥቤ ጨረስኩኝ። ልጅ ቤት አጸዳዳሁኝ፣ ልብስ አጣጥብኩ ምናምን ፏ ብዬ አሁን ቁርስ ልበላ ነው ማለት ነው። አሁን ቁርስ ልበላ ነው። ስንት ሰዓት መሰላችሁ? ማርያምን ባወራችሁ አታምኑም። 7 ሰዓት ከ32 ደቂቃ 8 ሰዓት ሊሆን ነው ማለት ከቀኑ። እና መጀመሪያ ይሄን ነው የምጠጣው። ይሄ ሻይ እንዳይመስላችሁ፣ ይሄ ዘይቱና ነው፣ ዘይት ነው ማለት ነው። ዘይቱና ነው ልጠጣው ነው። እኔ ሆድ ድርቀት ስላለብኝ ይሄን ነው የምጠጣው መጀመሪያ ተመብላቴ በፊት ማለት ነው። ይሄን ጠጣና ከዛ ቁርሴን እበላለሁ ማለት ነው። ለምን ሆዴን በጣም ነው የሚቆርጠኝ፣ በጣም ነው የሚያመኝ ሆዴን ጋይስ። እኔ ሙከየፉ ይሁን ምን ይሁን አላውቅም፣ ግን አሁን አይደለም የጀመረኝ ቆይቷል። ግን ይሄን ጠጣ ነው ማለት ነው። እስማ አያችሁት? ይሄን ጠጣው ማለት ነው። ይሄን ጣዕም አለው፣ ግን ግዴታ ለጤና ያክል በጣም ሆዴ ድርቀት ስላለብኝ ነው። እሺ ቤተሰብዬ፣ ከዛ ቁርስ እንበላለን። ቁርሳችን ደግሞ ፈጣይር። ከዛ ቤተሰብ የምሬን ነው የምላችሁ፣ ቁርሳችሁን ታትበሉ ስራ ባሰሩ። እኔ በጣም ሲርበኝ ራሴን ያመኛል። የምሬን ነው የምላችሁ፣ ራሴን በጣም ነው የሚያመኝ፣ ያነጫንጨኛል ሲርበኝ ማለት ነው። ግን ጽዳቴን ደግሞ ታልጨርስ ታበላሁኝ ድክም ነው የሚለኝ፣ የሆነ ፍዝዝ ድክም ነው የሚለኝና እንደዛ አደረኩኝ። ከዛ እንደዛ አደርጋለሁ ማለት ነው። እንደዚህ ማየችሁ አይታይም ወይ? ወደቅ እንደዚህ አረግና እንደዛ አደርግና ቁርሴን እበላለሁ ማለት ነው። ቤተሰብ የምትችሉ ልጆች ማለት እኔ በጧት ቁርስ ብዙ እንግዲህ የለኝም፣ ግን ትኩስ ነገር ምናምን እንደዚህ ጣጣ የለኝም እኔ ማለት ነው። እና ቁርሳችሁን እየበላችሁ የኔ ውዶች እህቶች፣ ለምን ቁርሳችሁን በልታችሁ ነው ሁሉንም ነገር መቋቋም የምትችሉት ማለት ነው። እና የሆድ ድርቅ መድኃኒት ደግሞ የምታውቁት አላችሁ ንገሩኝ። እኔ ሐኪምም አላደነኝ ብሏል በነገራችን ላይ። የምሬን ነው የምላችሁ። አሁን ታየው ቆይቷል ሐኪም ቤት ተገባው፣ ግን አላዳነኝም፣ ለውጥ አልሰጠኝም። ይኸው እንደዛ አድርጌ ቁርሴን እበላለሁ ማለት ነው። በስመ አብ በነገራችን ላይ ይሄን ምግብን የምወደው ለምን ታውቃላችሁ? ይሄ ደግሞ ዛተር ነው በሁብዝ ማለት ነው። ውስጡ ጅብን አለው። ታነሰኝ ይበላል፣ ታነሰኝ ደግሞ አይደል፣ ችግር የለም። ለምን ደግሞ ታውቃላችሁ? በጣም ደስ ይለኛል። ሴትዮ የራሱ የሆነ ቦታ ልትተክል ነው ገዝታል አስቀምጣል የምትሄደውና ችርስ በሉ ከጠጣው በኋላ ችርስ። እና ቤተሰብዬ እንዴት ናችሁ? ቁርሳችሁን ብሉ በሰዓቱ። ማርያምን ቁርሳችሁን ብሉ፣ ምግባችሁን በሰዓቱ ተጠቀሙ። እኔ እንኳን እበላለሁ ግን
ተበላችሁ ወርቃችሁ አትወርቁ። ገባች? ሁሉንም ነገር ትቻቻሉታላችሁ። ስራውንም ጩኸቱንም የምሬንም ናቸው። የልጆቹን ጩኸት ስራውንም የኩሮሮክሱን ሽታ ራሱ ትችሉታላችሁ። ተበላችሁ ማለት ነው። ታልበላችሁ ግን በአፍንጫችሁ አንድ የገባል ሽታው በቃ ተቋቋሙትም እና ቤተሰብ ምግባችሁን ብሉ በአግባቡ ማለት ነው። እና የኔ ውድ እህቶች ማለት ነው የመዲያም ቅመሞች ምግባችሁን ብሉ። ጎናችን ያለው አንድ ይሄ ነው፣ አንድ ይሄ ነው፣ አንድ ይሄ ነው፣ አንድ ደግሞ የመጀመሪያው ፈጣሪያችን ብቻ ነው። ስለዚህ ተፈጣሪ በታይ ምግብ ያስፈልገናል። አለቅ ሌላ ማንም የለም ጎናችን። ስለዚህ አትጨነቁ፣ አትሰቡ። ሁሉም ነገር ለበጎ ነው እያላችሁ አበረታቱኝ። እኔንም ለእናንተም እንግዲህ ፈጣሪ ሆናችሁ እና አብሽሩ። የሆነ ድምጡ ደስ ይለኛል። እኔ በነገራችን ላይ ላፌ ጥፍጥ ብሎ ነው ባላ ስበላው ማለት ነው። ለምን መሰላችሁ? ጅብኑና ችብሱ በቃ ብቻ ደስ ይለኛል። የሆነ ሽሮ ሀገራችን ሽሮ ደረቆሽ ታሳቶ ውጭ ድርቅ ሲስ እንደምባው ነው ከዛ እና ችርስ ጋይስ ሀብታም ቤት ነው እየገባሽው እንዳትሉኝ ወይ ደግሞ ተመችቶሻ ምናምን ምናምን። እግዚአብሔር ይመስገን እኔ መዲያሜ የሆነ ህንም ላይ ተልጆቿ አትለየኝም። በጣም ነው የማመሰግነው። ቴንክ በዛ አጋጣሚ እኔ ሲዮ ችግሬንም ትረዳኛለች፣ ሁሉ ነገርን ትረዳኛለች። ብዙ ቤት አይቻለሁ። እኔ መዲያሞቼ በነገራችን ላይ ይወዱኛል። ሲሸኙኝ ራሱ አልቅሰው ነው የሚሸኙኝ። ይሄን ስላችሁ ግን ጉራ አይደለም፣ ድንግልን ነው የምላችሁ። እኔ መዲያሞቼ ስቅስቅ ብለው ነው የሚያለቅሱልኝ። ለምን መሰላችሁ? አኖራለሁ አስመስዬ ግዴታዬ ነው። እና በጣም ይገርማቸው ነበር በዙሪያ ያሉ ሰዎች ማለት እንዴት እኔ በነገርሽ ኃይለኛ ነኝ፣ በጣም ኃይለኛ ነኝ። ግን ኑሮ አንገት አስደፍቶኛል። ጊዜ፣ ስደት ሁሉን ነገር አስተምሮኛል ውዶቼ። የእውነትን እምላችሁ ሀገር ቤት እኔ በጣም ኃይለኛ ነኝ ሀገር እና አሁን ላይ ግን ስደት አስተምሮኛል። በቃ የሰው ቤት ሰራተኝነት መሆኔ በቃ ሁሉም ነገር በቃ እንትን ብሎኛል እና ብዙ ነገር ተምሬያለሁ። ኃይለኛነቴ በቃ አሁን ላይ ስክን ብሏል ማለት ነው። እንደውም ሩሩ ነው የሆንኩት። በፊትም ሩሩ ነኝ፣ ግን እንደዚህ ግፍል ነበር የሚልብኝና በዛ አጋጣሚ ቤተሰብዬ እየበላችሁ ምን እንብላ። በዚህኛው አብሙ እንዳትሪ ጥርስ የለኝም፣ ጥርስ ስለሌለኝ ነው። በዚህም የለኝም፣ ግን እንደማማ ዝናሽ እያልኩ መብላት ነው። እና ደግሞ ወፈርሽ ምናምን ለምትሉ ሰው እኔ ነው ወፈርኩት፣ እኔ ውፍረት እንደተሸከምኩት ምን አስጨነቃችሁ? የምቀልበኝ ሴትዮቱ ምን ችግር አለው ብወፍር? ኧረ ተው ዱክት ልበል እቴ። የሚጨነቅበት አንድ ሰው የምሸከመው እኔ የሚጨነቅበት አንድ ሰው ምን አሳሰባችሁ እናንተ? እና ቤተሰብ እወዳችኋለሁኝ። ሸር የምታረጉልኝ፣ ኮፒ ሊንክ ለምታረጉልኝ
ለምታበረታቱ ሁላችሁንም በጣም ነው የምወዳችሁ። በዛ አጋጣሚ እና ቤተሰብ የምር ማርያምን ነው የምላችሁ። ስደት ብዙ ነገር ያስተምራል። እኔ እንደ ስደት ብዙ ነገር የተማርኩበት ነገር የለም። ብዙ ነገር ያስተምራልና እና ቤተሰብዬ ምግባችሁን ብሉ፣ በአግባቡ ውሃ ጠጡ። ውሃ ግድ ነው። ውሃማ መድኃኒት ነው። በተለይ በዚህ በሙቀት ውሃ ግድ ነው እና ወዳችኋለሁ የእኔ ውድ ቤተሰቦች። ስለምታበረታቱ ለሁሉም ነገር አመሰግናለሁኝ። በጣም ነው የምወዳችሁ። መልካም ስራ ይሁንላችሁ የመዲያም ቅመሞች እና ድንግል ማርያም እናቴ ተጎናችሁ ትሁን። ተክፉ ነገር ሰውራችሁ ሀገራችን ኢትዮጵያን ሰላም ያደርግልን። ተክፉ በሽታ ይሰውራችሁ፣ ወጥቶ ተመቅረት ይሰውራችሁ። እወዳችኋለሁ። መልካም ውሎ ይሁንላችሁ ባይ